የምንሰራው የፓሊቲቭ ኬር ሆስፒስ ኬር ላይ እንደ ሀገር በጣም በሚያስደነግጥ ሁኔታ ትልቅ ክፍተት አለ እና አንድ ሰው ካንሰር ለምሳሌ ሲያዝ እና ለሞት አፋፍ ላይ ሲደርስ በጣም በሚያስገርም ሁኔታ ከያዘው ካንሰር በላይ የልጁ ስራ አለማግኘት የልጁ ትምህርት ሁኔታ አለመሳካት ምናምን ያስጨንቀዋል። ከያዘው ካንሰር በላይ መንፈሳዊ ጥያቄዎች አሉት። ከያዘው ካንሰር በላይ ህመም አለው የሚመዘምዘው ማለት ነው። እና እነዚህ ሰዎች ፖለቲከኛ አይደሉም፣ የሚታዩ ሰዎች አይደሉም። በየቤታቸው ነው የሚታመሙት እና ብዙ የሆኑ በጎ አድራጎት ድርጅቶችም አይ ቲንክ ማይነኩትና የሚፈሩት ኤሪያ ነው ብዬ አስባለሁ። ምክንያቱም ለሚሞት ሰው ምን ብታረግ ምን ቁጥራ ታሳየው አይደል? ምንም አታደርገውም። እና በዚህ አጋጣሚ እንደው ፓሊቲቭ ኬር ላይ ቤታችሁ ላይ የተለያየ ሰዎች አካባቢያቸው ላይ በተለያየ ሁኔታ በተለይ በካንሰር ታማሚ ሆነው ደረጃው ከፍ ያለ ከሆነ እና ህክምናና እርዳታ የሚያስፈልጋቸው ስፔሲፊካሊ ለካንሰሩ ሳይሆን እገዛ የሚያስፈልጋቸው ሰዎች ካሉ እኛ በጣም ደስተኛ ነን ለማገዝ ማለት ነው። በነፃ ነው የምናደርገው። ባለሙያ እንልካለን፣ ቤት ላይ እንከታተላለን፣ በተለይ አዲስ አበባ ላይ ማለት ነው። ከዛ ከአዲስ አበባ ውጪ ሲሆን በስልክ እናግዛለን። ከዚህ ችግራቸው ለምሳሌ እናትየው በካንሰር ትታመማለች፣ ልጇ ስራ ቢያገኝ ትልቅ ነገር ነው ለሷ። እና እኔ በጣም እግዚአብሔርን የማመሰግነው ነገር አቤላ ማአት መልካም ሰዎች አሉ እንዴት ማገዝ እንዳለባቸው ማያውቁ ማለት ነው። እና እኔ ልክ በሱ ብቻ አይደለም ስልጠናም ከሰጠናቸው በኋላ ፖስት እናደርግላቸዋለን። ለካንሰር ታማሚዎች ብቻ ሳይሆን ለ21 ዴይም ላሰለጠናቸው ልጆች ሲጨርሱ ፎቶ ለጥፈን ስራ እናፈላልጋለን። እና እኔ በጣም ሬር ካልሆነ በስተቀር ኦልሞስት ሁሉም ስራ ያገኛሉ።